በዚህ ትንሽዬ የመኖሪያ መንደር ውስጥ ጸጥ ያለው ቀን ለሚመለከተው እንዲህ ያለ መጥፎ ነገር ይከሰታል ብሎ ያሰበ ሰው አልነበረም። ነገር ግን ከአንድ ቤት በር በስተጀርባ የተቀመጠ የሞት መልአክ ቤተሰቡን ሊያጠፋና ሊበትን ሰዓታት ቀርተውታል። ሰላም ውድ የሽሚካስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ይህንን የወንጀል ታሪክ ስመለከተው በጣም በመገረምና እናንተም ብትመለከቱት ትማሩበታላችሁ በሚል ወደ እናንተ ይዤ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ባለ ታሪካችን ካርሊ ግሬግ ትባላለች። ከእናቷ አሽሊ ስማይሊና ከእንጀራ አባቷ ጋር በብራንደን ከተማ ሚሲሲፒ ውስጥ የሚኖሩ ሲሆኑ ለእናቷ ከላይም ከታችም የሌላት ብቸኛ ሴት ልጅ ናት። ካርሊ ከህፃንነቷ ጀምሮ የምትወደድ ልጅ ስትሆን በትምህርቷም ጎበዝ ተማሪ ናት። ብዙ ጊዜ ስቱደንት ኦፍ ዘ ይር ተሸላሚም ነበረች። ለዚህም የእናቷ አስተዋጽኦ ቀላል አልነበረም። እናቷ ካርሊ በምትማርበት ትምህርት ቤት ውስጥ የሂሳብ መምህር ስትሆን ወደ ትምህርት ቤት ሲመጡና ሲሄዱ በአንድ ላይ ነው። በእናትና በልጅ መካከል ያለው መቀራረብ በጣም የጠበቀና ፍቅራቸውም ትልቅ ነበር። ታዲያ ልጆች ሁሌም ህፃን ሆኖ አይቀሩም፣ እያደጉ ይመጣሉ። እያደጉ ሲመጡ ታዲያ ባህሪያቸውም እያደገና እየተለወጠ መምጣቱ የማይቀር ነገር ነው። ካርሊ ምንም እንኳን ሳቂታና ተጫዋች ብትሆንም እድሜዋ አስሮች ውስጥ ሲገባ ግን ነገሮች መለወጥ ጀመሩ። አሁን ላይ ከትምህርት ቤት መልስ ከጓደኞቿ ጋር ስትገናኝ ከማጥናትና ከማንበብ ባለፈ አንዳንድ ነገሮች እየተማረች መጣች። የኤሌክትሮኒክስ ሲጋራ። ይህ ነገር ይመቻትና መደጋገም ጀመረች። ይህ እንደ ቀልድ የጀመረችው ሲጋራ አሁን ላይ ወደ ሱስ እየተቀየረባት መጣ። ሱሷንም ለማስታገስ ይህንን ነገር በክፍሏ ውስጥ በመደበቅ መጠቀም ጀመረች። ይህ ሁሉ ሲሆን ታዲያ ገና የ11 ዓመት ልጅ ናት። ከባድ በሆነ ድባቴም ተያዘች። የአእምሮ ህመምም አጋጠማት። በጭንቅላቷ ውስጥ የማታውቃቸው ድምጾች ይሰማታል። በዚህም ምክንያት እጇን በተደጋጋሚ መቁረጥ ጀመረች። በነገሮች መለዋወጥ ግራ የተጋቡ ቤተሰቦቿም ካርሊን ይዘው ወደ ሕክምና ይወስዷታል። መድኃኒትም ያስጀምሯታል። ጆሮ ለባለቤቱ ባዳ ነው እንደሚባለው ይህ ሁሉ ነገር ስታደርግ እናትና እንጀራ አባቷ አያውቁም ነበር። ካርሊ በዚህ የሲጋራ ሱስ ውስጥ ራሷን ደብቃና ጦዛ ሌሊቶች ያልፋሉ። ከትምህርት ቤት መልስ ከጓደኞቿ ጋር በመሆን አደንዛዥ እጾች ይጠቀማሉ። ከአእምሮ ህመሟና ከሱሷ ጋር በመሆን 14 ዓመቷ ደረሰ። ታዲያ አንድ የክፍል ጓደኛዋም ሚስጥሮቿን ሁሉ ያውቃል። ይህንን ነገር እንድታቆምም በተደጋጋሚ ይነግራታል። ካርሊ ግን አሁን ላይ ማንንም የምትሰማበት ሰዓት ላይ አይደለችም። መጋቢት 19 2024 ዓመተ ምህረት ግን ነገሮች ሁሉ ተቀየሩ። ይህ የትምህርት ቤት ጓደኛዋ ለካርሊ እናት ነገሮችን ሁሉ በኢሜል ይነግራታል። ጽሑፉም ካርሊ በመኝታ ክፍሏ ውስጥ ሲጋራዎች እንደምታጨስና በድብቅም ከተለያዩ ወንዶች ጋር እንደምትገናኝ ይናገራል። በዚህ ጊዜ የካርሊ እናት እሳት ለብሳ እሳት ጎርሳ ወደ ካርሊ ክፍል ትሄዳለች። ሁሉንም ነገር እንደምታውቅ ተነግራትና መኪናዋ ውስጥ አስገብታት ይዛት ወደ ቤት ጉዞ ጀመሩ። እቤት እንደደረሱም እናት የተባለውን ለማጣራት ወደ ካርሊ መኝታ ክፍል ስታመራ ካርሊ ደግሞ ወደ እናቷና እንጀራ አባቷ መኝታ ክፍል አመራች። ካርሊ ተሳስታለች። ከቤተሰብ ቁጥጥር ማነስ አሊያም በጓደኞቿ ግፊት ወደ ከባድ የሱስ ህይወት ውስጥ ገብታለች። እንደ ልጅ ግን በጥፋተኝነት አንገቷን መድፋት ወይም ይቅርታ መጠየቅ ከመምረጥ ይልቅ አንድ የ14 ዓመት ልጅ ሊያስበው የማይችለው ሰይጣናዊ ሐሳብ ተቆጣጠራት። ከወላጆቿ መኝታ ክፍል ስትወጣ ታዲያ የእንጀራ አባቷን ገዳይ 9 ሚሊ ሽጉጥ ይዛ ነበር። ወደ እናቷ አመራች። እናትም ፊቷን ወደ ልጇ አዞረች። በዚህ ጊዜ ከራሷ ማህፀን የወጣችውና ህይወት የሰጠቻት የገዛ ልጇ ሽጉጡን በደረቷ ላይ አነጣጠረች። ለአንድ ደቂቃ እንኳን ፋታ አልሰጠቻትም። ተኮሰች። ሁለተኛውንም ደገመች። እናት በጩኸት ውስጥ በመሆን ወደቀች። ሶስተኛ ጥይት በጭንቅላቷ ላይ አሳረፈች። አሁን ምንም አይነት ድምጽ መሰማት አቆመ። ካርሊ የገዛ እናቷን በ3 ጥይት ደብድባ ገደለቻት። እቺ ልጅ ከጎኗ ብቻዋን እንዳልሆነችና በውስጧ አንድ ደም የጠማው ጭራቅ እንዳለ የምትረዱት ደግሞ ከዚህ በኋላ ባለው ነገር ነው። የትኛውም ሰው የሰውን ነፍስ ካጠፋ በኋላ በውስጡ የፍርሃት አሊያም የድንጋጤ ስሜት ይታይበታል። ካርሊ ግን እንኳን የሰው ነፍስ ያጠፋች ይቅርና
ወፍ እንኳን ያባረረች አልመሰላትም። ወደ ሳሎን ሽጉጧን ይዛ ትመለስና በጠረጴዛው ላይ የተቀመጠውን የእናቷን ስልክ በማንሳት ለእንጀራ አባቷ መቼ ትመለሳለህ የሚል ጽሑፍ ትልክለታለች። እሱም እንደሚመጣ ይመልሳል። በመቀጠልም ለክፍል ጓደኛዋ አደጋው ተፈጥሯል በማለት በቶሎ እንዲመጣ ትጠራዋለች። ከደቂቃዎች በኋላም ጓደኛዋ ይመጣል። በቤት ውስጥም ለረጅም ሰዓት አብረው ይቆያሉ። የአባቷ መምጫም ደረሰ። ጓደኛዋንም ጉጭ እንዲደበቅ ነገረችው። በቤት ውስጥ ስለተፈጠረው ነገር ምንም የማያውቀው የአሽሊ ባል ሀገር ሰላም በማለት ወደ ቤት ይመጣል። በሩን ከፍቶ ወደ ውስጥ ሲገባ ግን እንደ ልጁ ያሳደጋት ካርሊ ሽጉጡን በግንባሩ ላይ ማነጣጠር ጀመረች። ቃታውን ስትስብ ይህ ሰው በፍጥነት ጭንቅላቱን አዞረ። በዚህ ሰዓት ጥይቱ ትከሻውን ይጭርና ግድግዳ ውስጥ ይገባል። በፍጥነትም ወደ ካርሊ ይሮጥና ሽጉጡን ለመጠቅ መታገል ይጀምራል። በዚህ ትግል ውስጥ 2 ጊዜ ይተኮሳል። ነገር ግን ማንም ሳይጎዳ መሳሪያውን ይቀበላታል። በዚህ ጊዜ ካርሊ በጓሮ በር በመውጣት መሮጥ ጀመረች። እንጀራ አባቷም በቤት ውስጥ የተመለከተውን ነገር ባለማመን እያለቀሰ ወደ 911 ደወለ። ፖሊስም በፍጥነት በቦታው ይደርሳል። ሁኔታውንም በማጣራት ካርሊን ማፈላለግ ተጀመረ። ብዙም ሳይቆይ በአንድ ፍሳሽ ማሳለፊያ ቱቦ ውስጥ ተደብቃ ተገኘች። በከፍተኛ ነፍስ ማጥፋት ወንጀል ተከሳም ፍርድ ቤት ተገኘች። ያደረገችውን ነገር ሁሉ በቤት ውስጥ በተተከለው ሲሲቲቪ ካሜራ የተቀረጸ ነበርና እንደ ማስረጃ ለፍርድ ቀረበ። ካርሊም ያደረገችውን ስታይ ስቅስቅ ብላ አለቀሰች። ጉዳዩን የያዘው አቃቤ ሕግም በነፍስ ማጥፋት ወንጀል በከፍተኛ የወንጀል ፍርድ እንዲፈረድባት ጠየቀ። የካርሊ ጠበቃም ካርሊ ተደራራቢ የአእምሮ ህመም እንዳለባትና ከፍርድ ይልቅ ሕክምና እንደሚያስፈልጋት ተከራከሩለት። በመጨረሻም ፍርድ ቤቱ ካርሊን በነፍስ ማጥፋትና መረጃ በመደበቅ ወንጀል ጥፋተኛ ሲል የዕድሜ ልክ እስራት ፈረደባት። የእናትና ልጅ ታሪክ በዚህ ሁኔታ መደምደሙ ልብ ይሰብራል። የልጇን ወግ ማድረግ የምታልመው እናት በገዛ ልጇ ተገደለች። የልጅም ህይወት በእስር ቤት የብረት አጥሮች የተከበበ ሆነ። ይህንን አሳዛኝ ቤተሰብ ታሪክ እንዴት ትመለከታላችሁ? እውነት ካርሊ ጨካኝና አረመኔ ናት ወይስ በሱስ ኃይል የተፈጸመ ግድያ? እውነት የዕድሜ ልክ እስራት ይገባት ነበር ወይስ ሕክምና? ሐሳባችሁን በኮሜንት አሳውቁኝ። አንድ ላይክ እና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።